በፍቅር ላይ ያሉ ሰዎች በተለያየ ምክንያት ወደ ውጭ ሀገር ሲሄዱ ለስራ ሊሆን ይችላል፣ ለቫኬሽን ሊሆን ይችላል፣ ብቻ ለተለያዩ ነገሮች ወደ ውጭ ሀገር ሲሄዱ በመካከላቸው ያለው ፍቅር ለምን ይቀዘቅዛል? ሰላም ዩቲዩብ፣ አሚር እባላለሁ። ለመጀመሪያ የዩቲዩብ ቪዲዮዬ ነውና ሰብስክራይብ እያደረጋችሁ እስኪ አንድ ጥያቄ ልጠይቃችሁ። ከምትወዱት ሰው ጋር በጣም ጠንካራ የሆነ ፍቅር ነበራችሁ እና ከዕለታት በአንድ ቀን የምትወዱት ሰው ጋር ትለያያላችሁ። የምታፈቅሩት ሰው ወይም ሴት ወይም ወንድ ወደ ካናዳ፣ ወደ አውሮፓ፣ ወደ ሳውዲ አረቢያ፣ ወደ ዱባይ ምናምን ሊሰደዱ ይችላሉ። ምን ሀፕን ያደርጋል መሰላችሁ? መጀመሪያ ላይ ርቀት ፍቅራችንን አይለውጠውም፣ ብንራራቅም አንለያይም ብላችሁ ታወሩ ነበር። ግን ከጥቂት ወራት በኋላ መሆን የሚጀምረው ይሄ ነው። ስልክ መደዋወል ይቀንሳል፣ መልእክት መላላክ ይቀንሳል፣ ቅናታችሁ ይጨምራል። ከዛ በኋላ ጥርጣሬ ይጀምራል እና በስተመጨረሻ እሱ በኔ ላይ ወይም እሷ በኔ ላይ ተቀየረች ብላችሁ ማሰብን ትጀምራላችሁ። ግን ዛሬ ልነግራችሁ የምፈልገው ነገር ይሄንን ነው። ብዙ ጊዜ በእንደዚህ አይነት ሲቹዌሽን ላይ ያላችሁ ሰዎች የሚቀየረው ፍቅራችሁ ሳይሆን ህይወታችሁ ነው። እና ደግሞ ይህንን እውነት እስካልተረዳችሁ ድረስ በጣም ጠንካራ የሆነውን እንኳን የፍቅር ግንኙነታችሁን ልታጡት ትችላላችሁ። አንደኛ መረዳት ያለባችሁ ነገር የተሰደደው ወንድም ሊሆን ይችላል፣ ሴትም ልትሆን ትችላለች። ሰውየው አካባቢውን ይቀይራል። ይኖርበት የነበረውን አካባቢ ቶታሊ ነው የሚቀይረው። ያ ማለት ምን ማለት ነው? አንድ ሰው ኢትዮጵያ ውስጥ ሲኖር የሚያውቀው የራሱ የሆነ ህይወት አለው። ቤተሰቦች፣ ጓደኞች፣ ትምህርት፣ ስራ፣ ባህል። ከዚያን በአንድ ቅጽበት ወደ ሌላ ሀገር ይለወጣል። አዲስ ስራ፣ አዲስ ጓደኛ፣ አዲስ ትምህርት፣ አዲስ ባህል እንዲሁም አዲስ የህይወት ሁኔታ ላይ ይገባል። አንዳንድ ጊዜ ቀኑ ሙሉ በስራ ሊደክሙ ይችላሉ። እናንተ ደግሞ ኢትዮጵያ ውስጥ ነው ያላችሁት። ከኔ ጋር ማውራት አይፈልግም፣ በቃ ሰልችቼዋለሁ፣ አሁንማ አሜሪካ ገባ፣ ወይኔ። እናንተ አስተሳሰብ ይሄ ሲሆን የእሱ ደግሞ በጣም ደክሞኛል፣ ዛሬ በጣም ስራ ላይ ያለው ማረፍ አለብኝ። እዚህ ላይ ችግሩ ፍቅር ሳይሆን የመግባባት ችግር ይሆናል እና በተቻላችሁ አቅም ለመግባባት ሞክሩ። ሁለተኛ ርቀት በግንኙነት ላይ ምን ሊፈጥር ይችላል የሚለውን ነገር መረዳት መቻል። ይሄን ቪዲዮ ስሰራ እየሰራሁ ያለሁት ሞር ማቹር ለሆናችሁ ሰዎች፣ ክሪቲካሊ ማሰብ ለምትችሉ እንዲሁም ለፍቅር እድሜያችሁ የደረሰ ሰዎች ስለሆናችሁ ይህንን ጥያቄ ግዴታ ራሳችሁን መጠየቅ አለባችሁ። ርቀት በግንኙነታችን ላይ ምን ሊያደርግ ይችላል ወይም ደግሞ ምን አይነት ስሜቶችን ይፈጥርብናል የሚለውን ነገር ማሰብና መገመት መቻል አለባችሁ። ካልተቆጣጠራችሁትና ካላሰባችሁት ርቀት አደገኛ ነገርን በፍቅር ህይወታችሁ ላይ ይፈጥራል። እሱም ምንድነው? ባዶ ቦታ ይባላል። ባዶ ቦታ ስንል ምን ማለታችን ነው? ሰውየውን አታዩም ወይም ደግሞ ፍቅረኛህን አታያትም። ከማን ጋር ልትውል እንደምትችል፣ ከማን ጋር ቺል እንደምታደርግ አትሰማትም። ኢቭን በቅርብህ አይደለችም። ይሄ ክፍተት ባዶ ቦታ ይፈጥራል፣ ጋፕ ይፈጥራል። በሁለታችሁ መካከል ራሳችሁ በኢማጂኔሽን የምትሞሉት ክፍተት ይፈጠራል ማለት ነው። በዛን ቅጽበት አይምሯችሁ ያንን ባዶ ቦታ በራሱ መሙላት ይጀምራል። ትልቁ ሚስቴክ ይሄ ነው። ከዛ አይምሮ በራሱ ያንን ቦታ መሙላት ይጀምርና ራሳችሁን እንዲህ አይነት ጥያቄ መጠየቅ ይጀምራል። ምን የሚሉ ጥያቄ ካላችሁኝ ሌላ ሰው አግኝቶ ይሆን? ዋነኛ ጥያቄ ነው። ዛሬ ለምን አልደወለም? በቃ ሌላ ቦታ ሄዶ ነው የሚሆነው። ለምን እንደ ቀድሞ አይሆንም? በቃ ሰልችቼው ነው። ገብቷችኋል አይደለ? ይሄንን ባዶ ቦታ በራሱ መሙላት ይጀምራል። አስከፊው ነገር ደግሞ እነዚህ ጥያቄዎች እየበዙ ሲመጡ ቅናትን በውስጣችን ይፈጥራል። ከዛ በኋላ ለመቆጣጠር እርምጃዎችን እንጀምራለን። ለምሳሌ የት ነህ? የት ወጣህ? የት ገባህ? ለምን አልደወልክልኝም? ለምን አልደወልሽልኝም? የመሳሰሉ የመቆጣጠሪያ ቃላቶችን እንጠቀማለን። ምክንያቱም በመካከላችን ክፍት የሆነ ባዶ ቦታ ስላለ ያ ባዶ ቦታ ደግሞ እኛ ባሰብነው ኔጌቲቭ ሁኔታ እንዲሞላ ስለማንፈልግ ማረጋገጫ ኮንፈርሜሽን ስለሌለን ወደ ቁጥጥር እንገባለን ማለት ነው። እምነታችሁን ለመጠበቅ ስትሉ የፍቅር አጋራችሁን መቆጣጠር ትጀምራላችሁ። በጣም በሚያሳዝን ሁኔታ ግን ቁጥጥር ታማኝነትን አይገነባም። ወደ ሶስተኛው ከመግባቴ በፊት ከላይ የተጠቀሱት ሁለት ዋና ፖይንት የመፈጠር እድል አላቸው ወይ? አላቸው። ሊቀየርብኝ ይችላል። ውጭ ሀገር ሲሄድ ሌላ ሰው ጋር ሊሆን ይችላል። በደንብ አላቸው። ምክንያቱም ለምን ካላችሁኝ ደግሞ ሌሎች ሰዎች ላይ ሀፕን እያደረገ እያየን ስለሆነ። ሶስተኛ ላይ ስንመጣ የምንመለከተው ሰዎች ውጭ ሀገር ሲሄዱ ለምን በፍቅር አጋራቸው ላይ ይቀየራሉ ወይም ሌላ ሰው ይሆናሉ። እዚህ ጋር ግን ስንመጣ አንድ እውነት አለ። አንዳንድ ሰዎች በእውነትም ይቀየራሉ፣ ቶታሊ ይቀየራሉ። ምክንያቱም ደግሞ አዲስ አካባቢ፣ አዲስ ሀገር የሰው ልጅ ራሱን እንደገና እንዲመለከት እድል ይሰጠዋልና አዲስ እድሎችን ያገኛል፣ አዲስ ጓደኞችን ሊገናኝ ይችላል፣ አዲስ ኢንቫይሮንመንት ይሆንበታል፣ አዲስ ነፃነት ይሰማዋል።
አንዳንድ ጊዜ ደግሞ አዲስ ያገኘውን ህይወቱንና የባለፈ ህይወቱን ኮምፔር ማድረግ ይጀምርና የሚበልጥበትን ለመያዝ እድልን ይፈጥርለታል። ይሄ እውነት ነው። ኢትስ ሪያሊቲ። ነገር ግን ተጠንቀቁ። ውጭ ሀገር የሄደ ሁሉ ይከዳችኋል ማለትም አይደለም። ምክንያቱም ችግሩ የሀገሩ ሳይሆን የሰውየው ፐርሰናል እሴት ነው፣ ደግሞ የሰውየው ፕሪንሲፕል ነው። ታማኝ ሰው ከሆነ ወይም ደግሞ ታማኝ ልጅ ከሆነች አሜሪካን ብትሄድ ታማኝ ናት፣ ካናዳን ብትሄድ ታማኝ ናት፣ ዱባይን ብትሄድ ታማኝ ናት፣ ኢቨን ኬንያ ብትሄድም ታማኝ ናት። በአንጻሩ ደግሞ ታማኝ ያልሆነ ሰው ኢትዮጵያ ቢቀመጥም አብሯችሁ ከጎናችሁ ቢቀመጥም ታማኝ አይደለም ማለት ነው። ስለዚህ ማወቅ ያለባችሁ አንድ ወሳኝ እውነት ችግሩን በአገር ላይ ብቻ አታንጠልጥሉት፣ የፍቅረኛችሁ ፕሪንሲፕል ላይ አንጠልጥሉት። ይህን ያህል ዓመት አብራችሁ ስትኖሩ ምን አይነት ካራክተር እንዳለው ምን አይነት ፐርሰናሊቲ እንዳለው በአንድም በሌላ መንገድም ታውቁታላችሁ። ስለዚህ እዛ ላይ ዲፔንድ ሆናችሁ ማድረግ ያለባችሁን ነገር አናላይዝ ማድረግ ጀምሩ። እንዲሁ በጭፍን ማሰባችሁን አቁሙ። ወደ አራተኛው ስንሄድ አራተኛ ላይ ዋናና ኮር አይዲያ አለ። እሱ ምንድነው? ገንዘብ በሪሌሽንሽፓችሁ ላይ የሚጫወተው ሚና ምንድነው? ለምን ካላችሁኝ ትልቁ ሌላ ጉዳይ ገንዘብ ስለሆነ ማለት ነው። አንድ ሰው ውጭ ሀገር ሄዶ ስራ ሲጀምር አት ዘ ሴም ታይም ደግሞ ገንዘብ ማግኘት ይጀምራል። ገንዘብ ጀነሬት ማድረግ ይጀምራል። ኢንከም ይኖረዋል። ገብቷችኋል አይደለ? ከዚያን የግንኙነቱ ትርጉም አንዳንድ ጊዜ ይቀየራል። ውጭ ሀገር ያሉ ሰዎች የሚታሙባቸው አንድ ነገር አለ። እሱም ምንድነው? እኔ እዚህ እየሰራው እኮ ነው፣ እየለፋው እኮ ነው ያለሁት፣ እስኪ እናንተ ምን እያደረጋችሁ ነው ይሏል። የትም ከሆነች እስኪ እኔ እኮ እዚህ እየለፋው ነው፣ ሳህን እያጠብኩ ነው፣ አንተ ምን እየሰራህ ነው ልትባሉ ትችላላችሁ። የሚሰራው ሰውዬ እንደዛ ሲል፣ ማይሰራው ሰውዬ ደግሞ ወይም ደግሞ ኢትዮጵያ ያለው አሁን ገንዘብ እያገኙ ስለሆነ እኔ የበላይ ነኝ የሚለውን እሳቤ ወደ እኔ ሪፍሌክት ለማድረግ ፈልገዋል በሚል በሁለቱ ሀሳብ መካከል የሀሳብ ልዩነቶች ይፈጠራሉ። እና ደግሞ ከምታስቡት በላይ ይሄ በጣም አደገኛ የሆነ ነገር ነው። ግንኙነታችሁ የሚጠነክረው አንደኛው ብዙ ገንዘብ ስላልገኘ አይደለም። እባካችሁ ጭራሽ የአንደኛው ብዙ ገንዘብ አግኝቶ ሌላ ባህሪ ውስጥ መግባት ሪሌሽንሽፑን ቶታሊ ዳሜጅ ነው የሚያደርገው። ማንም የማንም ጠባቂ አይደለም። ሪሌሽንሽፕ ላይ ተጋግዛችሁ ተደጋግፋችሁ የምትኖሩበት ነው። ከተቻለ ወንዱ ፕሮቫይድ የሚያደርግበት፣ ካልተቻለ ደግሞ ተደጋግፈው የሚያቆሙት ትልቅ ተቋም ነው ሪሌሽንሽፕ ወይም ደግሞ ትዳር የሚባለው ማለት ነው። ይልቁንም ሪሌሽንሽፕ ሊቆይ የሚችለው በመከባበር በመተማመን እንዲሁም ደግሞ አላማ ሲኖረው ነው። ይህንን ከዘነጋችሁ ሪሌሽንሽፑን ታፈርሱታላችሁ። ይህን ሁሉ ከላይ ያሉትን ሊፈጠሩ የሚችሉትን ነገሮች ከተነጋገርን ታዲያ ይሄንን ሪሌሽንሽፕ እንዴት እንጠብቀዋለን? ፍቅረኛ የውጭ ሀገር ናት፣ ፍቅረኛ የውጭ ሀገር ነው። በመካከላችን ያለውን ክፍተት ጋፑን አጥብበን ሪሌሽንሽፓችንን ጣፋጭ እንደሆነ እንዴት ማስቀጠል እንችላለን? የሁላችንም ሰዎች ጥያቄ ነው። አንደኛ ግልጽ የሆነ የመግባባት ስርዓት ይኖራችሁ። ያ ማለት ምን ማለት ነው? ሁልጊዜ ረዥም ሰዓት የማውራት ግዴታ የለባችሁም፣ ወይም ደግሞ ማውራት አይጠበቅባችሁም። እናንተ ጀስት ያን የማውሪያውን ፌዝ ስላለፋችሁት አሁን ፊውቸር የሚባል ህይወት አላችሁ። በቀን የሆነ ሰዓት መድቡ፣ እሱም ስላለበት አንቺም የራስሽን ህይወት መጨረሻ ላይ እመጣበታለሁ ስለዚህ ጉዳይ መኖር ስላለባችሁ ሊሚትድ የሆነ ታይም አዘጋጁና በዛ ታይም መገናኘት ይኖርም። ለምሳሌ ማታ ለ20 ደቂቃ ለ30 ደቂቃ ማውራት ሊሆን ይችላል። እንደዛ አይነት ስኬጁል አውጥታችሁ ህይወታችሁን መኖር ትችላላችሁ። ሁለተኛ ቁጥጥርን ከመተማመን ጋር መለያየት አለባችሁ። ሁለቱ የተቃረኑ ሀሳቦች ስለሆኑ እንዳይምታታባችሁ ማድረግ አለባችሁ። ያ ማለት ምን ማለት ነው? የት ነህ፣ ከማን ጋር ነህ፣ ወዴት ወጣህ፣ ወዴት ገባሽ ምናምን የሚሉ ነገሮችን ጭራሽ እንዳታነሱ። ምክንያቱም መተማመን ከሁሉም በላይ ቫልዩ ያለው ስለሆነ ማለት ነው። እንደነገርኳችሁ ከዚህ በፊት ረጅም ጊዜ ያሳለፋችሁ ሊሆን ይችላል። በዛ ጊዜ እርስ በርስ ቶታሊ ቢያንስ 50% ትተዋወቃላችሁ። ፍቅር ማለት ደግሞ መተማመን ነው ሊያቆሙ የሚችለው። ስለዚህ እንዲህ አይነት ቁጥጥር የሚመስሉ ነገሮችን አቁሙ። ከማን ጋር ነህ፣ እስኪ ቪዲዮ ኮል ምናምን የሚመሳሰሉ ነገሮች። እንደዛ ስታደርጉ የተቃራኒ አጋራችሁን ነፃነት እየነሳችሁ ነው። ስለዚህ ምናልባት ያ ነገር ባይፈጠርም እንኳን ሳይኮ ላይ ሌላ ችግር እየፈጠራችሁ ስለሆነ ማለት ነው። ሶስተኛ የወደፊት እቅዳችሁን ተነጋገሩ። ምንድነው የወደፊት እቅዳችን? ለምንድነው የሄድከው? ምን ለማድረግ ነው ያሰብነው? ስለሚኖራችሁ ህይወት፣ ስለሚኖራችሁ ፊቸር በግልጽ ተነጋገሩ። ምንም አትደብቁት። እስከምትገናኙ ድረስ መጓጓታችሁን በግልጽ ተነጋገሩ። ስለምትገነቡት ህይወት፣ ስለምትጀምሩት ቢዝነስ፣ ፊውቸራችሁን ማሰብ አንዳንድ ጊዜ ክሊክ ስለሆነ ማለት ነው። አራተኛና በዚህ ሴሽን ላይ በጣም ጠቃሚ የሆነውን አንድ ነገር ልንገራችሁ። ስፔሻሊ ደግሞ እናንተ አገር ውስጥ የቀራችሁ ሰዎች ማለት ነው። ለእናንተ መንገር የምፈልገው አንድ መልእክት አለኝ። ህይወታችሁን አታቆሙት፣ ስታክ አታደርጉት። መማር ካለባችሁ ተማሩ፣ መስራት ካለባችሁ ስሩ። የፍቅር አጋራችሁ በስደት ላይ ያለ ሰው
እሱም ለአንድ ዓላማ ነው። እናንተም እዚህ ጋር ለሌላ ዓላማ መስራት አለባችሁ። ለምን መሰላችሁ? እናንተ እዚህ ጋር ስታክ አድርጋችሁ ከተቀመጣችሁ ህይወት ለእናንተ አሰልቺ እየሆነ ይመጣል። የምትኖሩለት ዓላማችሁ አንድ ተስፋ ውስጣችሁ ፕሬዠር ይኖረዋል። ከመቼውም ጊዜ በላይ የተለየ ፕሬዠር ይኖረዋል። ለምን? እናንተ ኦኬ እዚህ ምንም እየሰራችሁ አይደለም፣ ምንም እያደረጋችሁ አይደለም፣ ያላችሁ ተስፋ ያ ብቻ ነው። እሱ ከከዳችሁ ህይወታችሁ ባዶ ነው የሚል ፕሬዠር ይፈጠርበታል። ያንን ፕሬዠር ለማሸነፍ ቢሆንም ባይሆንም አይምሯችሁ ሰርኩሌት የሚያደርገውን አስተሳሰብ ለማሸነፍ እዚህ ጋር የራሳችሁን ህይወት መቀጠል አለባችሁ። ኦኬ ሀፕን ቢያደርግ እንኳን ህይወታችሁን ማውጣት መቻል ስላለባችሁ ማለት ነው። ያኔ የሆነ የተሻለም ቢሆን ፍሪደም ይሰማችኋል ማለት ነው። ስለዚህ ህይወታችሁን አታቁሙት፣ ስታክ አታድርጉ፣ ተማሩ፣ ስራ ስሩ፣ ማድረግ ያለባችሁን ነገር አድርጉ። ሁሉንም ነገር ሴትም ብትሆኚ መማር ካለብሽ ተማሪ። ርቀት ወይም ደግሞ ዲስታንስ ሪሌሽንሺፕ ወይም ደግሞ የርቀት ፍቅር መጥፎ ግንኙነቶችን ያጋልጣል። በአንጻሩ ደግሞ እውነተኛ የሆኑ ሪሌሽንሺፖችን ደግሞ ከምታስቡት በላይ ያጠብቃቸዋል እንጂ አያጠፋቸውም። ሁለታችሁም እውነተኛ ከሆናችሁ፣ በመካከላችሁ መግባባት ካለ፣ እምነት ካለ፣ የወደፊት እቅድ ካለ እመኑኝ ህይወታችሁ አይበላሽም። ርቀት ሊያሸንፋችሁ አይገባም። የዛሬው ቪዲዮአችን ይህን ይመስል ነበረ። ከጠቀማችሁ ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ሰብስክራይብ፣ ኮሜንት እያደረጋችሁ ለቀጣይ ቪዲዮ እስከምንገናኝ ድረስ እኔ አሚር ነበርኩኝ። ይመቻችሁ። ፒስ አውት።